ሰላም አድማጭ ተመልካቾቻችን፣ በዛሬው ዕለት እንግዲህ ስለ ሮናልዶ እጅግ አስደናቂ የህይወት ታሪክ ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በፕላኔታችን ኳስን በላቀ ደረጃ ከሚጫወቱ ሁለት ተጫዋቾች አንዱ እንደ አጥቂም እንደ ክንፍ ተጫዋችን ቢጫወት ጎል እንዳሻው የሚያገባ ኳስ ከፍጥነቱ ሳይደናቀፍ የሚያንከባለል ጭራሽ የፍጹም ቅጣት ምት ስፔሻሊስት አንድ ለአንድ ለማንኛውም ተከላካይ የሚያሸብር ይህ የዛሬ ኮከብ የሴት ቅድመ አያቱ ኤልሳቤት ዳፒዳድ በአፍሪካዊቱ ሀገር ኬፕ ቨርዴ የተወለዱ ናቸው። ከአንድ ወንድሙና ከሁለት እህቱ ጋር በአንዲት ክፍል ውስጥ ኑሮን ለማሸነፍ እንደተካ የልጅነት ታሪኩ ያስረዳል። ታዲያ በአንድ ወቅት ይህንን ህይወታቸውን በእግር ኳስ ብቻ ለመቀየር ከእናቱ ጋር ይስማማል። ለዚህም የአገሩን ክለብ ስፖርቲንግ ሊዝበን ይቀላቀላል። በ15 ዓመቱ ግን እግር ኳስን እንዲያቆም የሚያስገድድ የልብ ህመም እንዳለበት ይታወቃል። በእናቱ ስምምነት መሰረት ቀዶ ጥገና ተደርጎለት ወደ እግር ኳስ ይመለሳል። ስፖርቲንግ ሊዝበን እያለ በ2002 ከአርሴን ቬንገር ጋር ተገናኝቷል። ወደ ሊቨርፑል የመሄድ ዕድል ነበረው። በመሃል ግን ሰር አሌክስ ፈርጉሰን እና ዩናይትድ ትኩረት ውስጥ ይገባል። በ2003 ስፖርቲንግ ሊዝበን ማንቸስተር ዩናይትድን በወዳጅነት ጨዋታ 3-1 አሸነፈ። ያኔ የማንቸስተር ዩናይትድ ተጫዋቾች ወሬ ሁሉ ስለ ሮናልዶ ሆነ። ወዲያውኑ ይህ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ሰር አሌክስ ፈርጉሰን መወትወት ጀመሩ። በ2003-4 የውድድር ዘመን በ12.4 ሚሊዮን ፓውንድ ሮናልዶ ቀያይ ሰይጣኖችን ተቀላቀለ። እነ ጆርጅ ቤትስ፣ ብሪያን ሮብሰን፣ ኤሪክ ካንቶና እና ዴቪድ ቤካም የለበሱትን 7 ቁጥር መለያ ለበሰ። ባለተሰጥኦ ተጫዋች የማንቸስተርን ውድ ቁጥር ፈርጉሰን መረጡለት። የክርስቲያኖ ሮናልዶ ተአምር ገና በመጀመሪያው ጨዋታ ከቦልተን ወንደረርስ ጋር መታየት ችሏል። አዲስ የእግር ኳስ ሰው መወለዱን ሆኖና ከሁለት የውድድር ዓመታት በኋላ ደግሞ ክርስቲያኖ ሮናልዶ የኦልድ ትራፎርድ ቆንጆ ተጫዋች ሆነ። በ2006-7 የውድድር ዘመን ከ20 በላይ ጎሎችን ማስቆጠር ችሏል። በሊጉም በ2008 ከዩናይትድ ጋር ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግን አነሳ። በዚህ የውድድር ዘመን በሁሉም ውድድሮች 42 ጎሎችን በማስቆጠር ምርጥ ተጫዋችነቱን አስመሰከረ። በ2008 በዩናይትድ ባሳየው ምርጥ እንቅስቃሴ የተነሳ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የባሎን ዶር ሽልማትን አገኘ። ያኔ ኮከብ የሚያሳድዱት ማድሪዶች የኦልድ ትራፎርድን በር ማንኳኳት ጀመሩ። ሮናልዶ ከኦልድ ትራፎርድ ይለቃል እየተባለም ግን ማንቸስተር ዩናይትድ በዚህ ጥበበኛ ፖርቹጋላዊ ጎል አምራችነት ለተከታታይ 3 ዓመት የፕሪሚየር ሊጉን ዋንጫ ነሳ። በ2009 ዩናይትድ እንደገና ከባርሴሎና ጋር ለሻምፒዮንስ ሊግ ፍጻሜ ደረሰ። ባርሴሎና በዚህ ጨዋታ 2-0 አሸንፎ ነበር። ያ ጨዋታ ሮናልዶ የዩናይትድ መለያን የለበሰበት የመጨረሻው ትልቅ ጨዋታ ሆነ። ከሳምንታት በኋላ የዝውውር ሪከርድ በጥበበኛው ኮከብ ተሰበረ። ማድሪድ 80 ሚሊዮን ፓውንድ ከፈለ። ሮናልዶ የልጅነት ህልሜ ወዳለው ሳንቲያጎ በርናቡ ተዘዋወረ። አዲሱ ተጽዕኖ ፈጣሪ ታታሪው ጋላክቲኮን ተቀላቀለ። በሳንቲያጎ በርናቡ በመጀመሪያው ዓመት ብቻ በ35 ጨዋታዎች 32 ግቦችን አስቆጠረ። በ2010-11 የውድድር ዘመን ደግሞ የላሊጋው ኮከብ ግብ አስቆጣሪ ሆኖ የፒቺቺው አሸናፊ ሆነ። በ34 ጨዋታዎች 40 ግቦችን በማስቆጠር ሪያል ማድሪድ ባርሴሎና በኮፓ ዴል ሬን በዚህ ዘመን ሲያሸንፍ የማሸነፊያ ጎሏ የክርስቲያኖ ሮናልዶ ሆና ነበር። ሪያል ማድሪድ ሮናልዶ መነሳቱን አላቆመም። በየጊዜውም የሚጨምር የማይታመን ብቃት የሚያሳይ የጎል ማሽን ሆነ። በ2012 ላሊጋውን ከማድሪድ ጋር ወሰደ። በ38 ጨዋታዎች 46 ጎሎችን በማስቆጠር ኮከብ ሆነ። በዚህ ወቅት የፊፋ ባሎን ዶር ሌላ ልዩ ብቃት ባሳየው አርጀንቲናዊ ሊዮኔል ሜሲ ተነጠቀ እንጂ ሮናልዶ መሸለም ነበረበት ብለው የሚከራከሩለት በርካቶች ናቸው። ሮናልዶ እስከ 10 ዓመቱ አልጋ ላይ በመሽናቱ እናቱን ያስቸግር ነበር። እናቱ ዳይፐር መቀየሪያ እንኳን አልነበራት። አሁን ጎብዞ
የዓለም ሪከርድን እየሰበረ ይገኛል። ስለሱ ታሪክ ተጽፎ አያልቅም። ይህንን ታሪክ ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ። በቀጣይስ የማንን እንስራላችሁ? ኮሜንት ሴክሽን ላይ አስቀምጡልን።